ምን እንደነካብኝ እኔ ግራ ገብቶኛል። ምን እንደነካብኝ ምን እንደነካብኝ ራሱ በቃ እኔ የማውቀው ነገር የለም። ውስጤም እየቆሰለ ነው፣ ግን አምቄ ይዤዋለሁ፣ አፍኜ ይዤዋለሁ። ዝም ያልኩት ለዛ ነው። እኔ ዝም ብያለሁ። ቪዲዮም ላይ አልወጣም በቃ ብዬ ነገሩ ትቼው በቃ ሩታ ላይ አሁንም እስከ መጨረሻ ማወራው ነገር ነው። ችግር በስተመጨረሻም በአብርሽ ላይ ሁሉም ሰዎች ተስፋ እየቆረጡ እንደመጡ ለመረዳት ችለናል ማለት ነው። ከቤተሰቡ ጀምሮ እስከ ሩታ፣ ከሩታ በመቀጠል እስከ ሄርሜላ ድረስ በአብርሃም አካሄድ እጅግ በጣም ተስፋ እየቆረጡ መሆናቸውን ሰምቻለሁ ማለት ነው። አብርሃም ከፍቅር ጋር የጀመረው አዲስ ግንኙነት ታቅዶ ሆን ተብሎ እየተደረገ ያለ ነገር እንጂ እንደሚባለው ወይም አብርሃምም ሆነ ፍቅር እንደሚሉት አዲስ ህይወትን ዳግም ጀምረው እንዳልሆነ አስረግጬ ደጋግሜ ልነግራችሁ እፈልጋለሁ ማለት ነው። ይሄንን የምልበት ራሱን የቻለ በቂ ምክንያት ስላለኝ ነው በነገራችን ላይ ማለት ነው። አብርሃምና ፍቅር ዳግም ህይወትን ሊጀምሩ የሚችሉበት ምንም አይነት ሪዝን የለም። እኔ ለምን ፍቅር አብርሃምን በዚህ ልክ መተባበር እንደፈለግሽ አላውቅም። አሁን አብርሃም ባለበት ሁኔታ ትብብር የሚያስፈልገውም አይነት ልጅ እኮ አይደለም። በዛ ወገንም ያሉት ልክ እንደ አንቺ ሴቶች ናቸው። አንቺም ህይወትሽ ላይ የደረሱ ህይወትሽ ላይ የተፈጸሙ ብዙ ስትራግሎች አሉ። እነዚህ ልጆች ላይ ከአብርሃም ጋር ተባብረሽ እንደዚህ አይነት መንገድን ለመሄድ ለምን እንደመረጥሽ አይሚን ሊገባኝ አልቻለም። ግን ትላንትና የቡዜን ፊት አይቼ ደግሞ በተፈጠረው ነገር ደስተኛ እንደሆነ ያደረገኝ፣ ምክንያቱም ልጁን ከኋላ ሆናችሁ አይዞ በርታ ትክክል ነህ ስትሉት የከረማችሁት ልጅ ይኸው መጨረሻ ላይ እናንተንም ጥሶ መሄድ እንደሚችል በሚገባን ያሳያችሁት እና ያንን ፊት በማየቴ እኔ በጣም ደስተኛ ነበርኩኝ። በጣም ደስ ብሎኛል። የአንቺ ትልቁ ታርጌት ምንድን ነው? አብርሃም ከማንም ጋር ሳይሆን ከሄርሜላ ጋር እንዲሆን ትልቅ የሆነ ፍላጎትና ጉጉት አለሽ። በዚህን ያክል ልክ ደግሞ አብርሃም ህይወት ውስጥ ጣልቃ መግባትሽ አስፈላጊ አይደለም። ልጁ የሚያደርጋቸው ነገሮች በሙሉ በእናንተ ድጋፍ ሲያገኝና በእናንተ ሲደገፍ የሚሄድበት ነገር ሁሉ ትክክል መስሎ ስለታየው ሴት መቀያየርን እንደ ጀብድ ነው እየተመለከተ ያለው ማለት ነው። አይሚን ፍቅር ጋር የሄደበት ራሱን የቻለ ሪዝን ሊኖር ይችላል። ግን ደግሞ ከፍቅር ጋር ግንኙነታቸውን ዳግም ሊቀጥሉ እንዳልሆነ ግልጽ ነው። ሌሎች ቤተሰቦች በነገራችን ላይ ከደሙ ንጹህ ነን እንደፈለጋችሁ አድርጉት፣ ወይም ከዚህ ቀደም ስታደርጉት እንደነበራችሁ አድርጉት። አሁን እናንተ ሄርሜላን ትቶ ወደ ፍቅር ሲሄድ ጭራሽ ወደ ነጋሽዬ ጉዳዩን ይዛችሁ ለመሄድ ሙከራ እንዳደረጋችሁም ስለሰማኝ ነው፣ እነ ቡዜ ማለት ነው። እስከ ዛሬ ድረስ የፈለጋችሁትን ነገር ስታደርጉ ከርማችሁ ዛሬ ላይ የእናንተን ሀሳብ አይ ነው ብሎ የራሱን መንገድ ሲራመድ ወደ ነጋሽዬ ልትሄዱ የምትችሉበት ምንም አይነት ሪዝን የለም። ለማንኛውም የተፈጠሩትን ነገሮች ከሰሞኑ እያየው የነበረ ቪዲዮ ልክ ከዚህ ቀደም እንደምሰራላችሁ መስራት ባልችልም ከሰሞኑ የነበሩ ቪዲዮዎችን ለማየት እየሞከርኩኝ ነበረ። ያው ዘና ነው የምልባቸው በነገራችን ላይ በሚለቀቁት ነገሮች በሙሉ ማለት ነው። ሀሳቤን ከመስጠት ውጭ በጣም ፈገግ እያልኩ ነው ቪዲዮዎችን የምመለከተው። ለማንኛውም እንዴት ናችሁ የኔ ውድ ፋሚሊዎች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በሰማናቸው አንዳንድ ጉዳዮች ላይ እንደተለመደው ሀሳባችንን ለመስጠት መተናል ማለት ነው። ጅንኑ አብርሃም አልተቻለም። ፍቅርን ይዞ አሁንም ለሶስተኛ ለአራተኛ ቀን ፉን ፉን ማለቱን ቀጥሎበታል ማለት ነው። ሜቢ እንዳልኳችሁ ግንኙነታቸው ታስቦበት ታቅዶበት ሄርሜላና ሩታን ለማቃጠል የተጀመረ ግንኙነት ነው። ግን በእንደዚህ አይነት መንገድ የተጀመሩ ግንኙነቶች ናቸው ኋላ ላይ ትልቅ ችግርን ይዘው እየመጡ ያሉት ማለት ነው። ከዚህ ቀደም የነበረውን የሄርሜላና የአብርሽ ግንኙነት ማንሳት ራሱን የቻለ ነገር ነው እና አላቅም ብቻ አሁንም ሳታስቡት ተጣብቃችሁ መላቀቂያው እንዳይጠፋችሁ ነው ትንሽ የምፈራው ማለት ነው። ምክንያቱም ግንኙነታችሁን ስትጀምሩ ተነጋግራችሁበት ለሆነ ፐርፐዝ እንደሆነ ግልጽ ነው እና ለምን እኔ ፍቅር በዚህ ሰዓት አንተን መተባበር እንደፈለገች አይሚን ሊገባኝ አልቻለም። ምክንያቱም ይሆናል አይደለ ትክክለኛ መንገድ ላይ የሆነ ተቸግረ ከሚስት ጋር በማይሆን ምክንያት ተጣልተ ሰፖርት ልታደርግህ ብትመጣ ችግር የለውም። ግን አንተ እየቃዠን የሆነ ቅዠት የሆነ ህይወትን ነው እየኖርክ ያለው እና እንዳልከውም መቦረቅ ትፈልግ ነበረ። ለመቦረቅ እንዲመችክ እነዚህ ሁለት ሴቶች ጋር መለየት ትፈልጋለህ እና ይህንን ነገር ሰፖርት ልታደርግ ወይም ይህንን ነገር ልደግፍ ፍቅር መምጣቷ ትክክለኛ ውሳኔ ነው ብዬ አልቀበለውም፣ እንደኔ ማለት ነው። ምክንያቱም የፍቅር አመጣጥን አልደግፈውም። በቃ በእንደዚህ አይነት መንገድ አብርሃምን መተባበረች ስህተት ነው ለእኔ ማለት ነው።
ጀስት ትብብር ነው ብዬ ስላሰብኩኝ ይህንን ነገር እና መተባበርሽ ትክክለኛ መንገድ አይደለም። ከዛ ውጭ ግን ሌሎች ነገሮች በደንብ ነው ዘና እያደረጉኝ ያለው። እነ ዴቭን እነ ቡዜን ሳይ ብዬ ነው እየተዝናናው እያየኝ ያሉት። ምክንያቱም እስከ ዛሬ ድረስ ከሄርሜላ ጋር የነበረውን ግንኙነት ስትደግፉ ትክክል ነው ምናምን ስትሉ ከርማችሁ ዛሬ ከፍቅር ጋር ሲሆን ስህተት ሊሆን የሚችልበት ምንም አይነት ምክንያት የለም። ነገ ፍቅርንም ትቶ ሌላ ሴት ጋር ቢሄድ እናንተ ያሳያችሁት እናንተ አይዞህ በርታ ስትሉበት የነበረውን መንገድ ነው እና ትላንትና እኔ ለምን እንደተናደድሽ ሊገባኝ አልቻለም። አይሚን ግን አንድ የተረዳሁት ነገር ምንድን ነው ቡዜ ሄርሜላን ምን ያክል እንደምትወዳት ምናምን ነው መረዳት የቻልኩት። ከዛ ውጭ ዳኒያችንም መካሪ መካሪ እየተጫወተ መጥቷል። እኔ እኮ ግራ እኮ ነው የሚገቡኝ እኮ ስንት አይነት ገጸ ባህሪ ነው ያላችሁ ግን እናንተ ሰዎች ማለት ነው። በመጀመሪያ ደረጃ የገረመኝ የሄርሜላና የሩታ እጅና ጓንት መሆን። እኔ እኮ ጥያቄ ያለኝ የምሬን ነው። እስኪ ፍቅር ከአብርሃም ህይወት ወጣች እንበል፣ ድጋሚ ጸብ ውስጥ ትገባላችሁ ነው ወይስ በጋራ አንድ ላይ የሁለታችንም ባልነ ብላችሁ ልትኖሩ ነው ሀሳባችሁን? ያሁን በጣም ግራ እየገባኝ ስለሆነ ነው። ሲሪየስ እንዴ እናንተ እኮ ምንም ሊያስማማችሁ የሚችል ጉዳይ የለም፣ እውነታውን ስናገር ማለት ነው። በባለፈውም ይህንን ሀሳብ አንስቼ ምን ችግር አለ ቢስማሙ ምናምን ያሉ ሰዎች ስላሉ ጠቅለል አድርጌ ምላሽን ላስቀምጥ እዚህ እንትን ላይ ማለት ነው። እና እሺ ፍቅር ከአብርሃም ህይወት ወጣች እንበል እና አብርሃም ወደ አንዳቸው ቢመጣ እነዚህ ሰዎች ዳግም ይጣላሉ አይጣሉም? በቃ እናንተን በአንድ መስመር ሊያስኬዳቸው የሚችል ምንም አይነት ነገር የለም። ምናልባት ተስማምታችሁ አንቺ ትብስ አንቺ ትብስ ተባብላችሁ ከአብርሃም ጋር በጋራ አንደኛና ሁለተኛ ሚስት መሆናችሁን ተማምናችሁ የመኖር እቅድ ካላችሁ ሜቢ ይሄ ነገር ወይም አሁን ላይ ያላችሁበት አንድነት ያስማማችኋል ብዬ አስባለሁ። የዳኒን እንትን ባልደግፈውም ሀሳቡ የትላንትናው ጥሩ ሀሳብ እንደሆነ ነው ሜቢ መረዳት የቻልኩት ማለት ነው። እናንተ በመጀመሪያ ደረጃ ራሳችሁን ያስናቃችሁ ሴቶች ናችሁ በገዛ እጃችሁ ማለት ነው። ወንድ ልጅ አይፈልግም። በቃ ሴት ልጅ የምትለማመጠው ከሆነ ከእግሩ በታች እንደሆነች ምናምን አድርጎ ነው የሚያስበው እና በፍጹም ወደ እሷ የመቅረብ ፍላጎት አይኖረውም። በደንብ ሊንጠባረርባት ነው የሚፈልገው። አብርሃም እናንተ እያሳያችሁ ያላችሁት ነገር እንደዛ እንዲሆንባችሁ ነው እያደረገ ያለው እና ለራሳችሁ ትንሽዬ ዋጋ ለመስጠት ሞክሩ። ያቺን ዋጋ መስጠት አለመቻላችሁ ነው ዛሬ ላይ እያስናቃችሁ ያላችሁት። ዛሬ ላይ ሌላ ሴት ይዞ መጥቶ እናንተ ላይ ሙድ ለመያዝ፣ እናንተ ላይ ለማፌዝ፣ እናንተ ላይ ለመቀለድ እንትን እንዲል እያደረገ ያለው እናንተ ራሳችሁ የሰጣችሁት መንገድ ነው እና መቼ ነው ራሳችሁን አስከብራችሁ የምትቆሙት እንደ ሴት ልጅ? በቃ ከሄደ ይሄዳል እኮ አለቀ እኮ። እኔ እንጃ አላቅም። እኔ የምሬን ነው። አሁን እላፊ ብናገር ላይሆን ይችላል። ምናልባት ከአንዳንድ ሰዎች ከሀሳብ ጋር ሊጋጭ ይችላል እኔ የማነሳው ነጥብ እና ግን ከምንምና ከምንም ነገር በላይ ለሴት ልጅ ትልቁ ፖይንቷ ክብሯ ነው። ክብሯን ማስደፈር የለባትም። ለወንድም እንደዛው እኮ ነው። ለሰው ልጅ በሙሉ ክብር ያስፈልገዋል። ግን ደግሞ ሴት ልጅ በተለይ በእንደዚህ አይነት መንገድ ራሷን ትታ ወንድ ልጅ ስትለማመጥ የማይሄድ ነገር ነው። አይመጣውም። በቃ ታውቃላችሁ አይደለ? ለዛም ነው እሱ እንደዚህ እየሆነባቸው ያለው እና እኔ እንጃ መቼው ለራሳችሁ እንደምትመለሱ አላውቅም። የራስህ ጉዳይ በሉት እስኪ ይህንን ልጅ ማለት ነው። እስኪ የራስህ ጉዳይ በሉት እስኪ አንድ ላይ በሉት ከኔ ጋር የራስህ ጉዳይ ካላችሁት በቃ አቴንሽን የሚሰጠው ሰው አይኖርም። ይሄንን ወደ ፍቅር የሄደው አንዳንድ ነገሮችን የሚያደርገው እናንተ አቴንሽን ስለምትሰጡትና እናንተን ማብሸቅ ስለሚፈልግ ነው። እስኪ የተወሰነ ያክል ጊዜ አቴንሽናችሁን ዞር አድርጉ። እንደው መታረቃችሁ አንድ ላይ መሆናችሁ አግባብ ነው ብዬ አላስብም። አሁንም እንዳልኳችሁ ግን ተያይዛችሁ እስኪ የሆነ መዝናኛ ቦታ ሄዱ። አይሚን ተከትሏችሁ ፍቅርን ይዞ መምጣቱ አይቀርም። ለማንኛውም ሪላክስ ብታደርጉ የተሻለ ነው እንጂ አብርሃም በጣም ገና ከዚህ በላይ መቅበጥ መቦረቅ የሚፈልግ ልጅ መሆኑን ቀድሞ ተናግሯል። ለማንኛውም ጋይስ እናንተስ ምን አይነት ሀሳብ አላችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽናችን ላይ ማስፈራችሁን አትርሱ። ወዳችኋለሁ። ይመቻችሁ።